የሳውዲ አረቢያ መንግስት በመካና በቅዱሳን ቦታዎች ሮያል ኮሚሽን አማካኝነት ለሀጅ ተጓዦች የሚደረገውን የትራንስፖርት አገልግሎት ከዚህ ቀደም በነበረው አሰራር ላይ መሰረታዊና እጅግ በጣም ጥብቅ ለውጦችን በማድረግ የአገልግሎቱን ጥራት፣ ደህንነትና ቅልጥፍና ለማረጋገጥ ያለመ አዲስ የትራንስፖርት መመሪያ ረቂቅ ያዘጋጀ መሆኑን ገልጿል። ይህ አዲሱ መመሪያ በዋናነት በሚሊዮን ለሚቆጠሩ እንግዶች ምቹና አስተማማኝ ጉዞን ለመፍጠር ታልሞ የተዘጋጀ በመሆኑ አገልግሎት ሰጪ ተቋማት ሊያሟላቸው የሚገቡ ከባድ ቅድመ ሁኔታዎችና ይህንን የጣሱ ደግሞ የሚጠብቃቸውን አስደንጋጭ የገንዘብና የአስተዳደራዊ ቅጣቶችን በዝርዝር የያዘ ነው። በዚህ መሰረት ማንኛውም የትራንስፖርት ሰጪ አካል ያለ ፈቃድ መንቀሳቀስ እንደማይችልና በረቂቁ ላይ የተቀመጡትን ዝርዝር የቴክኒክና የኦፕሬሽን መስፈርቶችን ተላልፎ የተገኘ ድርጅት እንደ ጥፋቱ ክብደትና እንደ ሁኔታው እስከ 150 የሳውዲ ሪያል ጀምሮ ከፍተኛው እስከ 100 የሳውዲ ሪያል ወይም በዶላር ሲሰላ ወደ 27000 ዶላር የሚጠጋ የገንዘብ ቅጣት የሚጣልበት ሲሆን ቅጣቱ በዚህ ብቻ ሳይገደብ ለከባድ ጥፋቶች ድርጅቱ ለአንድ ወይም እስከ 3 ተከታታይ የሀጅ ወቅቶች ከማንኛውም የትራንስፖርት አገልግሎት ስራ እንዲታገድ የሚደረግበት አልፎ ተርፎም ለከፋና ተደጋጋሚ ጥፋት የኦፕሬቲንግ ፈቃዱ በቋሚነት ተሰርዘው ከገበያው እንዲወጣ የሚደረግበት እጅግ ጠንካራ እርምጃ ተግባራዊ እንደሚደረግ ተገልጿል። በተለይም በዘርፉ መሰማራት ለሚፈልጉ አዳዲስና ነባር ተቋማት የአሰራር ሂደቱን ግልጽ ያደረገው ይህ መመሪያ ማንኛውም ግለሰብ ሆነ ኩባንያ አገልግሎቱን ለመስጠት ከፈለገ ከሀጅ ትራንስፖርት መመሪያ ማዕከል የሚሰጥ ሕጋዊ ፈቃድ ማግኘት የግዴታ መሆኑን በማስመር ማመልከቻው በየዓመቱ ከጁማዳ አልታኒ የመጀመሪያ ቀን ጀምሮ ለ60 ተከታታይ ቀናት ክፍት በሚሆነው የኤሌክትሮኒክስ መድረክ በኩል ብቻ በመግባት እንዳለበትና አመልካቾችን በሀጅ ትራንስፖርት ለመሳተፍ ያላቸውን ፍላጎት፣ በእጃቸው የሚገኙትን የአውቶቡሶች ብዛት እንዲሁም ለስራው ያለውን የቴክኒክና ኦፕሬሽናል ዝግጁነት የሚያሳይ ዝርዝር መረጃ ከደጋፊ ሰነዶች ጋር አያይዘው እስከ ሻወል 15 ድረስ ማስገባት እንደሚጠበቅባቸው ተገልጿል። ሆኖም እንደ አስፈላጊነቱ ማዕከሉ ይህንን የሰነድ ማስረከቢያ ጊዜ እስከ ሸዋል ወር መጨረሻ ድረስ ሊያራዝመው እንደሚችል በመመሪያው ላይ ተብራርቷል። ከአስተዳደራዊ ሂደቱ ባሻገር የተጓዦችን ምቾትና ደህንነት በተመለከተም የተቀመጠው አዲሱ መስፈርት እጅግ ጥብቅ ሲሆን በተለይም በጉዞ ወቅት የተሽከርካሪዎች ብልሽት ቢከሰት አገልግሎት ሰጪዎች ተለዋጭ ትራንስፖርት የማቅረብ ግዴታቸውን በሰዓታት የተገደቡ ጊዜያት ውስጥ መወጣት እንዳለባቸው ይደነግጋል። ይኸውም ብልሽቱ ያጋጠመው በከተማ ውስጥ ወይም በከተማ ዳርቻዎች ከሆነ በአንድ ሰዓት ጊዜ ውስጥ ብቻ ተለዋጭ ተሽከርካሪ መቅረብ ሲኖርበት፣ ከከተማ ውጭ በሚደረጉ ጉዞዎች ላይ ከሆነ ደግሞ በ2 ሰዓታት ጊዜ ውስጥ ምትክ ትራንስፖርት የማቅረብ ግዴታ የጣለ ሲሆን አገልግሎት ሰጪ ድርጅት በተቀመጠው የጊዜ ገደብ ይህንን ማድረግ ካልቻለ ግን የሚመለከተው የመንግስት አካል ወይም ባለስልጣን መስፈርቱን የሚያሟላ ሌላ ትራንስፖርት በማዘጋጀት ተጓዦችን የሚያጓጉዝ ሲሆን ለዚህም የሚወጣውን ማንኛውም ወጪ ግን አገልግሎት ሰጪው ድርጅት እንደሚሸፍን የሚደነግግ ይሆናል። ይህን ሁሉ ችግር አስቀድሞ ለመከላከል ድርጅቶች በሀጅ ወቅት የአውቶቡሶችን ደህንነት የሚቆጣጠሩና የሚጠግኑ በቂ ቁጥጥር ያላቸው ብቁ የቴክኒክ ባለሙያዎችና ቴክኒሽያኖችን ማዘጋጀት እንዳለባቸው በረቂቅ ሕጉ ላይ ሰፊ ትኩረት ተሰጥቶበታል። ይህ የሳዑዲ አረቢያ መንግስት የሀጅን ስነ ስርዓት ከየትኛውም ጊዜ በላይ ደህንነቱ የተጠበቀና ከተራዘመ መዘግየት የጸዳና በቴክኖሎጂ የተደገፈ ለማድረግ ያለውን የማይናወጥ ቁርጠኝነት የሚያሳይ ነው ተብሎለታል። ይህ በእንዲህ እንዳለ በየመን የአደን ወደብ ላይ ሳውዲ አረቢያ የጣለችው ያልተጠበቀ እገዳ ቀጠናውን ወደ አዲስ የምስቅልቅል ምዕራፍ እየወሰደው ይገኛል። ነገሩ እንዲህ ነው። የየመን የትራንስፖርት ሚኒስቴር ውስጥ የሚሰሩና ለደህንነታቸው ሲል ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ ባለስልጣን ለሺናዋ የዜና ወኪል በሰጡት መረጃ መሰረት ሳውዲ አረቢያ ወደ ደቡብ የመን አደን ወደብ የሚገቡ መርከቦችን የመግባት ፍቃድ መስጠቷን ካለፈው ማክሰኞ ጀምራ አቋርጣለች። ይህ እገዳ ያለምንም ቅድመ ማስጠንቀቂያና ይፋዊ ማብራሪያ ለተከታታይ 3 ቀናት የቀጠለ ሲሆን በአሁኑ ሰዓት በደቡብ የሽግግር ምክር ቤት ሙሉ ቁጥጥር ስር በሚገኘው በዚህ ስትራቴጂካዊ ወደብ ላይ የጣለችው እገዳ ለምን እንደተወሰነና ዓላማው ምን እንደሆነ ግልጽ የሆኑ ምክንያቶች የሉም ብለዋል።
ሆኖም ግን ብዙዎች ይህ እርምጃ ሳውዲ አረቢያ በደቡብ የሽግግር ምክር ቤት ላይ ጫና ለመፍጠር የምትጠቀምበት ጊዜያዊ ስልት ነው ወይስ የረጅም ጊዜ የፖሊሲ ለውጥ የሚለው አጠያቂ ሆኖ ሰንብቷል። ነገሩን ይበልጥ አሳሳቢ የሚያደርገው የአደን ወደብ ለየመን ሕዝብ ያለው ወሳኝ ፋይዳ ነው። ይህ ወደብ በሰሜን የመን በሁቲ ቁጥጥር ስር ያሉ አካባቢዎችን ጨምሮ በመላው ሀገሪቱም ለሚገኙ በሚሊዮን ለሚቆጠሩ በጦርነት ለተጎዱ ዜጎች ምግብ፣ ነዳጅና የሕክምና ቁሳቁሶች የሚገቡበት ዋና ሕይወት መስመር በመሆኑ የእገዳው መቀጠል ቀድሞውኑም በከባድ ችግር ውስጥ ያለውን ሕዝብ ለከፋ ሰብአዊ ቀውስና ለረሃብ አደጋ ሊያጋልጠው እንደሚችል ባለስልጣናቱ በከፍተኛ ስጋት እየገለጹ ይገኛሉ። ይህ የሳውዲ አረቢያ እርምጃ የመጣው በደቡብ የመን ያለው ወታደራዊና ፖለቲካዊ ውጥረት ከምን ጊዜውም በላይ የከረረ በመጣበት ወቅት ነው። በተለይም በዓለም አቀፍ ደረጃ እውቅና ያገኘው የየመን መንግስት የደቡብ ሽግግር ምክር ቤት ታጣቂዎች ከአድራሙት እና አልማራ ግዛቶች ለቀው እንዲወጡ ያቀረበውን ተደጋጋሚ ጥሪ ምክር ቤቱ ወደ ጎን በመተው ወታደራዊ መስፋፋቱን አጠናክሮ በመቀጠሉ ውጥረቱ ወደ ከፍተኛ ደረጃ ደርሷል። ሳውዲ አረቢያ ይህንን ውጥረት ለማርገብና ሁኔታዎችን ለማረጋጋት በሚል በቅርብ አንድ ከፍተኛ ልዑክ ወደ ሀድራሙት ልካ የነበረ ቢሆንም ሽምግልናው ሳይሳካ ቀርቶ የደቡብ ሽግግር ምክር ቤት እቅዱን ገፍቶበታል። ይህንንም ተከትሎ የሳውዲ ኃይሎች ከአደን ለቀው መውጣታቸው ሁኔታውን ከቁጥጥር ውጭ እየሆነ መምጣቱን ያመለክታል። በሌላ በኩል የደቡብ ሽግግር ምክር ቤት ወታደራዊ እንቅስቃሴውን ሲከላከል፣ አንዳንድ የመንግስት ደጋፊ ቡድኖችም ከሙስሊም ወንድማማቾች ጋር ግንኙነት አላቸው ሲል የሚከስ ሲሆን፣ በአንጻሩ በየመን ፕሬዝዳንታዊ አመራር ምክር ቤት በሰሜን የመንና በዋና ከተማዋ ሳና ላይ ተቆጣጥሮ የሚገኘውን የሁቲ ቡድን ለመዋጋት በቂና ቁርጠኛ ዘመቻ እያደረገ አይደለም በሚል ጠንካራ ትችትን ያቀርባል። የደቡብ የሽግግር ምክር ቤት ወታደራዊ ቃል አቀባይ መሐመድ አል ናቂብ እንደገለጹት ምክር ቤቱ አልቃይዳና አሸባሪዎችን ለመዋጋት በሚል በሀድራሙት ሸለቆዎች በተራራማ ቦታዎችና በረሃማ አካባቢዎች አዳዲስ ወታደራዊ ክፍሎችን ያሰማራ ሲሆን እነዚህ አካባቢዎች በተወሳሰበ የመሬት አቀማመጣቸው ለአሸባሪዎች መደበቂያነት ብቁ በመሆናቸው የጸጥታ ዘመቻው አስፈላጊ መሆኑን አስረድተዋል። እንዲሁም በአብያን ግዛት የአልቃይዳን የስምሪት መስመሮች ለመቁረጥ ሰፊ ዘመቻ መጀመራቸውን አብስረዋል። በአሁኑ ወቅት የደቡብ የሽግግር ምክር ቤት አደንና ስትራቴጂስቷን የሶኮትራ ደሴትን ጨምሮ 8 የደቡብ የመን ግዛቶችን በወታደራዊ ቁጥጥር ስር በመዋል የበላይነቱን ያረጋገጠ ሲሆን ምንም እንኳ በይፋ የየመን መንግስት አካል ቢሆንም እንደ አውሮፓውያን አቆጣጠር በ1990 የተደረገውን የሰሜንና የደቡብ የመን ውህደት በመቀልበስ ነፃ የደቡብ መንግስትን መልሶ ለማቋቋም እየሰራ ይገኛል። የፕሬዝዳንታዊ ምክር ቤት መሪ ራሻድ አል አሊሚ በበኩላቸው የደቡብ የሽግግር ምክር ቤት ነጠላ እርምጃዎች የመንግስትን ስልጣን የሚዳፈሩና የሀገሪቱን የጸጥታ መዋቅር አንድነት የሚያናጉ ናቸው ሲሉ ለዓለም አቀፉ ማህበረሰብ አቤቱታቸውን አሰምተዋል።